ሰላም ጤና ይስጥልኝ። እንዴት ናችሁ? ቤተልሔም ነኝ ከቤተልሔም ሄልዝ ኬር ኮንሰልቲንግ። ለዚህ ዩቲዩብ ፔጅ አዲስ ከሆናችሁ እንኳን ወደ ዩቲዩብ ፔጃችን በሰላም መጣችሁ። በዚህ ፔጅ ያው ስለ ጤና ባለሙያ ሆናችሁ የሁላችሁም የጤና ባለሙያዎች ከኢትዮጵያ ወደዚህ ወደ ዩናይትድ አረብ ኤሚሬትስ መታችሁ ላይሰንስ ሆናችሁ መስራት የምትፈልጉ ስለሱ ፕሮሰስ ዲቴይል የምናወራበት ፔጅ ነው። ያላችሁን ጥያቄም በኮሜንት በቲክቶክ፣ በዋትስአፕ፣ በቴሌግራም በሁሉም ያላችሁን ጥያቄዎች አስቀምጡልን። እዚህ ላይ በዲቴይል ቪዲዮዎች እየሰራሁኝ መልስ አስቀምጥላችኋለሁ ማለት ነው። ዛሬ እንግዲህ የምናየው ከባለፈው የቀጠለውን ከዳታ ፍሎ በኋላ የሚቀጥለው ፕሮሜትሪክ ኤግዛም ነው ማለት ነው። ለሁሉም የጤና ባለሙያዎች የሚሰጠው ኮምፒውተር ቤዝድ ቴስት ነው። ያው በኮምፒውተር ነው የምንፈተነው። 150 ጥያቄዎች ናቸው። 3 ሰዓት ይፈጃል። ሙያችን ጋር የተያያዘ ነው። በነርሲንግ ከሆነ ስለ ነርሲንግ፣ ለፋርማሲ ከሆነ ስለ ፋርማሲ፣ ለሐኪም ከሆነ ስለ ጀነራል ፕራክቲሽነር የሆኑ ጥያቄዎች ናቸው እዛ ላይ የሚኖሩት ማለት ነው። ከኢትዮጵያ ከመምጣታችን በፊት ዳታ ፍሎአችንን እዛው ጨርሰን ፕሮሜትሪክ ኤግዛማችንን ቡክ አድርገን ኤግዛም ቀናችን ሲደርስ ብንመጣ ጥሩ ነው። ምክንያቱም ወጪያችንን ለመቆጠብ ያግዘናል። እዚህ መተን በሁለተኛው ቀን በሶስተኛው ቀን ብንፈተን ጥሩ ነው። ከዛ ፈተናውን ከተፈተንን በኋላ ኮምፒውተር ፈተና ነው። ብቻችሁን ነው የምትፈተኑት። አንድ ኮምፒውተር አለ። 3 ሰዓት ይሰጣችኋል። ወደ ፈተና ስትሄዱ ያው 2 የፈተና ኤግዛሞች ቦታዎች አሉ። ዱባይ እና አቡዳቢ አለ። ወደ ፈተና ስንሄድ ፓስፖርታችን ብቻ ነው ይዘን የምንሄደው። ሌላ ነገር ምንም ነገር ይዞ መግባት አይቻልም። በፊት በኮቪድ ሰዓት የኮቪድ ቴስት ያስፈልግ ነበረ። አሁን ምንም አያስፈልግም። ፓስፖርታችንን ይዘን በሰዓቱ ቀድመን መገኘት አለብን። ወደ ውስጥ ምንም አይነት ነገር ይዞ መግባት አይቻልም። ስልካችን ምናችን አሉ፣ ሎከሮች አሉ፣ ቁልፍ ይሰጠናል። ተቆልፎ ኤቭሪቲንግ ይቀመጣሉ። አሻራችን ምናምን ኤቭሪቲንግ ይወሰዳል በር ላይ። ከዛ በኋላ ነው ወደ ፈተናው የምንቀመጠው። ጥያቄ ካላችሁ በመሀል እጃችሁን እያወጣችሁ በካሜራ ያዩዋችኋል። ጥያቄ እጃችሁን ስታወጡ መጥተው አሲስት ያደርጓችኋል። ምንም የሚያስፈራ ነገር የለውም። ካልኩሌተር ካስፈለገንም እዛው ኮምፒውተሩ ካልኩሌተር አለው። በተረፈ ምንም ነገር ይዞ መግባት አይቻልም። ፈተናውን በደንብ ተዘጋጅተን አጥንተን ከገባን ያው የሚያስፈራ ነገር የለውም። ፈተናው ይታለፋል። ማዘጋጀት ወደ መዘጋጀት ማጥናት ብቻ ነው ከኛ የሚጠበቀው ማለት ነው። ከዛ ፈተናውን ከተፈተንን በኋላ አንዳንዴ በ24 ሰዓት ውስጥ አንዳንዴ በመሀል ዊኬንድ ካለው ለምሳሌ አርብ ከሆነ የተፈተነው ሰኞ ምናምን ሪዛልታችን ሊወጣ ይችላል። ከ3 እስከ 5 የስራ ቀናት ሊፈጅ ይችላል አንዳንዴ ውጤታችንን ለማየት። ብዙ ጊዜ በ24 ሰዓት ውስጥ ውጤታችንን እናያለን። ከዛ የፕሮሜትሪክ ኤግዛም ውጤታችንን ካየን በኋላ ካለፍን በኋላ ወደ ኤሊጂቢሊቲ ሌተር አፕሊኬሽን ነው የምንሄደው። ኤሊጂቢሊቲ ሌተር አፕሊኬሽን ከመሄዳችን በፊት የሚያስፈልጉ ነገሮች ምንድን ናቸው? የዳታ ፍሎ ሪፖርታችን ያስፈልገናል፣ የኤግዛም ሪዛልታችን ያስፈልገናል እና በኤልኤስ ይጠይቃሉ። እነዚህን 3ቱን ነገሮች አሟልተን ነው ወደ ኤሊጂቢሊቲ ሌተር አፕሊኬሽን የምንሄደው። ኤሊጂቢሊቲ ሌተር አፕሊኬሽን ብዙ ጊዜ እሱም ከ3 እስከ 5 የስራ ቀናት ይፈጃል። ዶክመንታችን ግን ሁሉም የተስተካከለ መሆን አለበት። ኢንኬዝ ዶክመንታችን ውስጥ የጎደለ ነገር ወይ ኤክስፓየር ያደረገ ነገር ካለ ኢቨን ከዳታ ፍሎአችን ድጋሚ ያንን ዶክመንት ልትጠየቁ ስለምትችሉ መጀመሪያ እጆቻችሁ ላይ ያሉት ዶክመንቶች ኤክስፓየር አለማድረጋቸውን ቼክ አድርጉ። ምክንያቱም እነሱ ላይሰንሱን ከመስጠታቸው በፊት ድጋሚ ሁሉንም ዶክመንት ሪቪው ያደርጓቸዋል እና የሚጠይቋቸው ነገሮች ሊኖሩ ይችላሉ። ሌላው ብዙ ጊዜ የማገኘው ጥያቄ ምንድን ነው፣ ፈተናውን ብንወድቅስ እንዴት ነው የሚሆነው ትሉኛላችሁ። ፈተናውን ከወደቅን እስከ 3 ጊዜ መፈተን እንችላለን። we have 3 ቻንስ። ግን ያው የከፈልነው ብር አይመለስም። ድጋሚ ለምንፈተነው ፈተና ድጋሚ ብር መክፈል አለብን ማለት ነው። ድጋሚ ከፍለን እስከ 3 ጊዜ መፈተን ይቻላል። ግን ያው እዛ ጀስት ከሜዳችን በፊት በደንብ ማጥናት ነው ከኛ የሚጠበቀው። በደንብ ካጠናን እናልፋለን። ደግሞ ግዴታ በደንብ ማጥናት አለብን፣ ምክንያቱም ተጨማሪ ወጪ ነው ለኛ የሚበዛብን ማለት ነው። ስለዚህ ድጋሚ ከፍለን ኤግዛሙን ቡክ ማድረግ አለብን ማለት ነው። ሌላው ደግሞ ገንዘብ በደንብ ገንዘብ ማዘጋጀት አለብን። ለዳታ ፍሎ እንከፍላለን፣ ለኦንላይን ኤግዛም እንከፍላለን፣ ለፕሮሜትሪክ ለኤሊጂቢሊቲ ሌተር እንከፍላለን። 3 ጊዜ ፔመንት አለ ለላይሰንሱ ፕሮሰስ ብቻ። ከዛ በኋላ ለቪዛ እንከፍላለን፣
ቪዛ ራሳችንን አፕላይ አድርገን የምንገዛው፣ ፍላይት ትኬታችንን ራሳችንን ቡክ የምናደርገው። ከዛ እዚህ ከመጣን በኋላ ደግሞ ያው ክፍያ ሁሉም ነገር በድርሃም ነው። ስለዚህ ያው የኢትዮጵያ ብር ወደ ድርሃም ሲቀየር ትንሽ ብሩ ሊበዛብን ይችላል። ስለዚህ በደንብ መዘጋጀት አለብን። ደግሞ ከመጣን በኋላ ቤት መከራየት አለብን። ትራንስፖርት አለ። ወደ ኢንተርቪው ስንሄድ ስንንቀሳቀስ ትራንስፖርት ያስፈልገናል። ስለዚህ ለሱ የምንበላው ምግብ ለሱ ነገር በደንብ ኢኮኖሚካሊ ያው ሰው ሀገር ነው በደንብ እንዳንቸገር ራሳችንን ኢኮኖሚካሊ ሬዲ አድርገን መምጣት አለብን ብዬ አስባለሁኝ። አሁን ብዙ ሰው ይጠይቀኛል ቲክቶክ ላይ ምን ያክል ብር፣ አሁን ኤግዛክትሊ ይሄንን ብር ብዬ መንገር ይከብደኛል ቁጥሩን ለመንገር። በቃ በደንብ ጥሩ ብር ይዘን ብንመጣ ጥሩ ነው። ከተረፈንም ይቀመጣል ብሩ። ምክንያቱም ቶሎ ስራ ካላገኘን ምናልባት ቪዛችንን ድጋሚ አንድ ወር የነበረው ካለቀ በዛ አንድ ወር ስራ ካላገኘን ድጋሚ ቪዛችንን ሪኒው ማድረግ ሊያስፈልገን ይችላል። ለቤት ኪራይ ኦፍኮርስ በየወሩ ቤት ኪራይ ይኖርብናል፣ ወጪዎቻችን አሉ። ስለዚህ ኢኮኖሚካሊ በደንብ ተዘጋጅተን መምጣት አለብን ማለት ነው። በሚቀጥለው አዲስ በምሰራላችሁ ቪዲዮ ደግሞ ስለ ስራ ፍለጋው ስራው እንዴት ነው የሚለውን ሞር ዲቴል እናወራለን። ፔጃችንን ለጓደኞቻችሁ ይህን መረጃ ለሚያስፈልጋቸው ይጠቅማል ብላችሁ ሀሳባችሁ ሼር አድርጉላቸው። ፔጃችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። በሌላ ቪዲዮ እንገናኝ።